ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ይሄን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያለው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁኑ ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይሄም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳን። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር